ዋልድባ ገዳም ከዛሬ 5 ዓመት በፊት 1500 መነኮሳትን ነበሩ። በአሁኑ ሰዓት ግን በቁጥር እጅግ አሳሳቢ በሆነ መንገድ እየቀነሱ ይገኛሉ። ስለዚህ ይሄ ለምን ይመስላችኋል? እናንተስ በዚህ ዙሪያ ምን ትላላችሁ? ስለዚህ በዚህ ቪዲዮ የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም የኤርሚ ቤተሰቦች እንደምን ቆያችሁ? እኔ ኤርሚያስ እባላለሁ። በዚህ ቻናል ወቅታዊ የቤተክርስቲያን የሚነሱ ጥያቄዎች እንዲሁም ቤተክርስቲያንን የተዘጉ ቤተክርስቲያኖችን የምናስከፍትበት የተለያዩ ሀሳቦችን እንዲሁም የግል ሀሳብ የምንወያይበት ይሆናል። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። ወዳጆች፣ ከመንፈሳዊ ማዕከል አንዱ ወይም ደግሞ ጥቁር በረሃ ተብሎ በሚታወቀው በዋልድባ ገዳም ውስጥ ከዛሬ 5 ዓመት በፊት 1500 መነኮሳትን ይገኙበት ነበር። ዛሬ ግን በዛ ድንቅ ገዳም ውስጥ የመነኮሳትን ቁጥር እጅግ አሳሳቢ በሆነ መልኩ እየቀነሰ ይገኛል። ለምን ይመስላችኋል? በሌላ በኩል ደግሞ ቀደም ሲል በገዳም ውስጥ በጾም በጸሎት በብቸኝነት ሲጋደሉ የነበሩ መነኮሳት አባቶች በአሁኑ ሰዓት ግን በየከተማው በየሶሻል ሚዲያው እና በየጽህፈት ቤት በሩ ይገኛሉ። ስለዚህ ይህንን ለምን ይመስላችኋል? መንፈሳዊ ጥሪ ነው ወይስ ከጀርባው ሌላ ዓላማ አለ? ስለዚህ ለዚህ 3 ወሳኝ የሆኑ ነገሮችን አስቀምጫለሁ። በተለይ 3ኛው ግን እንዳታመልጣችሁ። ጀምረውና አንደኛ ገንዘብ ነው። ገዳም ውስጥ ተወስኖ መኖር ትልቅ ተጋድሎ ነው። በከተማ ውስጥ ደግሞ እንደዚህ አይደለም፣ በጣም ቀላል ነው። በመነኮሳትን ካባ ስም የህዝቦችን እምነት በመጠቀም በቀላሉ ገንዘብ ይሰበስባሉ። ሁለተኛውና አስደንጋጩ ነገር ደግሞ ተቆጣጣሪ አካል አለመኖሩ። ማነህ? ከየት መጣ? በየትኛው ገዳም ነው የመጣኸው? አንተ ወረቀት ይዘሃል ወይ ተብሎ ማንም ሰው አይጠየቅም። ገዳም ውስጥ ከሚገርማቸው ቢያንስ ገዳም ውስጥም አይደለም ውጭም ላይ ምዕመናን ላይ ቤተክርስቲያን ላይ ብዙ ቦታ ላይ አላስፈላጊ ነገሮችን በአባቶች በካባ ስም ብዙ ነገር እየተደረገ ነው ያለው። ስለዚህ ይህንን አንድ ሰው እንኳን የሚቆጣጠረው አካል የለም። ምክንያቱም እንደውም ለምሳሌነት እንኳን ባነሳላችሁ ለምሳሌ እዛ አንድ አውደ ምሕረት ወይ ደግሞ ቤተክርስቲያን ዛሬ እመቤታችን ወይ ደግሞ መድኃኔዓለም ንግስ ከሆነ ያ አውደ ምሕረት ትተው በሌላ ቦታ እንግዲህ ህዝቡ እዛ አውደ ምሕረት ላይ መምህሩን እያስተማረ ዝማሬ ባለበት ታቦት ቆሞ ትቶ እነሱ ግን የራሳቸው የተወሰነ አንድ 20-30 ሰው ሰብስበው ልክ እነ ባህታዊ አይነት ነገር ሰንሰለት ይዘው ራሳቸው ሊቀርቡ ህዝቡን ይዙታል። ያስተምር ያሳድግ ሁሉ በኔ ላይ ያፈጣል። እኔ ነበርኩ የዛሬ 40 ዓመት መጥቼ ቦታ ይዤ ሀብታም የሆንኩት። የሚገርማችሁ ይህንን ግን አንድ ሰው ማነህ አንተ ከየትኛው ገዳም መጣ ብሎ እንኳን አንድ ሰው እንኳን የሚጠይቀው አካል የለም። ይህ ማለት በቃ እረኛ የሌለው በግ እንደማስመሰል ማለት ነው። ስለዚህ ይህን ነገር ሃይባይ ሊኖረው ይገባል። ተቆጣጣሪ አካል ሊኖረው ይገባል። በቃ ግዴታ። 3ኛና የመጨረሻው ስልጣን ነው። አስቡት እንግዲህ ገዳም ውስጥ ስልጣን የለም፣ ምን የለም። አንገት ደፍተህ እግዚአብሔርን እያመሰገንክ በጾም በጸሎት የምትኖርበት። አሁን ግን ወደ ከተማ ተወጡ በስልጣን። አስቡት። ትናንትና ስንት ቅዱሳን አባቶችን ይህን ስልጣን ፈልገው አልነበረም። እንደውም ይታወቅብኛል ብለው እግዚአብሔርን እየፈሩ ከአንዱ ገዳም ወደ አንዱ ገዳም እየተደበቁ እየተሸሸጉ ነበር ሲኖሩ ነበሩ። በአሁኑ ሰዓት ግን እስቲ አስቡት። በአሁኑ ሰዓት ህንፃ የሌለው መነኩሴ አለ? ህንፃ የሌለው ቤት የሌለው መኪና የሌለው አለ? ስልጣን ፍለጋ ዝና ፍለጋ ነው እየተካሄደ ያለው። ስለዚህ ይሄን ጉዳይ እናንተ በዚህ ጉዳይ ምን ትላላችሁ? የዚህ ችግር ምንድን ነው ብላችሁ ታስባላችሁ? መፍትሄውስ? ስለዚህ የእናንተ መፍትሄ ነው የምትሉትን ከታች ኮሜንት ላይ አስቀምጡልኝ፣ እንጫወት። ለብዙዎች ደግሞ እንዲዳረስ ደግሞ ሼር፣ ኮፒ ሊንክም አድርጉ። የዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።